በእናትሽ እንደዚህ አትበዩ። ከዛሬ በኋላ ይሁማ በእናትሽ እንዴት እንደሚያምር። አንቺ እኮ ዝም ብለሽ ነው ካፍሽው፣ ክብር አይወድለትም። ተይ በእናትሽ እንደዚህ አትበዩ። ከዛሬ በኋላ ግን አይመለከተኝም። አባት እስኪ አንዴ ጃሩን አደርስልኝ። እሺ። ወዴት ነው? እዚህ በኩል ነው። በዚህ ይሄው እዚህ ነው ቤታችን። ስንት ነው? 30 ብር። 10-20 ብር ከምትለቃቅም ሰው ላድርግ እያለች አይደል እንዴ? ምን ያመጻድቃል? አሁን ሰው አይደለሁም እንዴ? ተረትህን ተው። እጹብ አንቺ ግቢና እናግረዋለሁ። ሴቶኝ መጠየቄ ነው እንደዚህ የሚያደርግህ? መጠየቅሽ አይደለም ስተትሽ፣ ያለንበት ቦታ ነው። እኔ አልመጥንሽ። ቆይ ምን አድርጌ ነው እንደዚህ ጠላኸኝ? ጠልቼሽ አይደለም፣ ስሜታዊ ሆነሽ አትወስኝ። ከአንቺ ቢያልፍ እንኳን ቤተሰቦችሽን መቀበል አይችሉም። እነሱን ተዋቸው ነው የምልህ እኮ። ወይኔ ቤተሰብ መተዋወቅ ግን ሲያስፈራ። ቤተሰቦቼ ፈታ ያሉ ናቸው። ትንሽ እህቴ ነው ጸባዩ የሚያስቸግረው። ነይ እንግባ። እማ። ውይ ወንድሜ መጣህ? እማ እባክህ ገበያ ሄዳለች። ውይ እንግዳ ይዤ ነበር የመጣሁት። ተዋወቁ፣ የወደፊት ሚስቴ ናት። ቁጭ በሉ፣ የሚበላ ላዘጋጅ መጣሁ። እና የኔ ፍቅር መጣሁ። እሺ ቃል ቀበል ሰፈር ነኝ። ወዴት ልትሄድ ነው? ብቻዬን ትተኸኝ? መጣሁ ዕቃ ተቀብዬ። ደግሞ ቅርብ ነው። ደግሞ ሰላም አለችልሽ ሳልዬ። አቤት ወንድሜ። መጣሁ እና የኔ ቤት ዕቃ ተቀብዬ ሱቤ እንዳይደብራት፣ በዛውም ተዋወቁ። እሺ እሺ። እኔ ምልሽ እና የት ነው የተገናኛችሁት? ስራ ቦታ። ምንሽም ግን ለወንድሜ የሚመጠን አይደለም ማለት አልገባኝም። ገብቶሻል። ቆይ ምንድን ነው አላማሽ? ወንድሜን የቀረብሽው ለገንዘብ ነው ወይስ? በቃሽ፣ አሁን አይደለ እንዴ ገና የተዋወቅ ነው። ደግሞ አንቺን ለማወቅ የለበሽውን ልብስ ማየት በቂ ነው። ሰዎች የሚረዱት መረዳት በሚችሉት መጠን ነው። ሳይሽ ደግሞ በደንብ አውቀሽኛል። ራሴን ማስረዳት አይጠበቅብኝም። ደህና ሁኚ። እንዴ ወዴት ነው? መሄድ አለብኝ። ደውልልኝ። እሺ በቃ። አንቺ ሰላም። አንቺ ነይ እስቲ። አንቺ ምን አባሽ ትመረቀሪያለሽ? አንተ ሰውዬው ሀሳብ ዘጋው። እረዚህ ምን አባሽ? ልቀቀኝ። አንተ ምን አድርጊ ነው የምትላት? ልቀቃት እንጂ። እሱ ምን አገባው? ዝም ብሎ ሄዱ። ኧረ ልጄ እግዚአብሔር አይወደውም። ምን ነው እርሶ ሴትዮ ለምን አይከበሩም ነው ወይስ ለምን አልተለከፍኩም ነው? አየ ዘንድሮ ልጅ። ማሚዬ ምን ነው ቆየሽ? ኧረ ተወኝ እባክህ። ምን ሆና ነው እናታችን የከፋት? እዛ ጋር የሆነ ልጅ ሰድቧት ያውና ወንድሜ። ጭራሽ እማዬ። ወይኔ 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 ልጅ። ወይኔ ልጅ እባክህ እባክህ ባጠባው። የትኛውም ወንድ ልጅ በእናቱ ስትመጣበት አይወድም። ቀደም ያንቋሸሽካት እናት ናት አሁን ከሞት ያተረፈች። እባክህ ባጠባው ወጥቶ ይሆን። ተነስ ተነስ ልጅ ተነስ። ይቅርታ አድርጉልኝ ማዘር። ችግር የለውም ልጅ፣ እኛንም ይቅርታ በሉ።